ያን የሚገባት ዓለም አዳኟን አሰቃየች። አላፊዎች የማያልፈውን አዳፉት፣ ሟቾች የማይሞተውን ሰቀሉት፣ ገደሉት። ወዮላችሁ ያች ዓለም ጌታዋን ለገደለች፣ በርባንም ፈታ ክርስቶስን ለሰቀለች። እውነተኛውን አምላክ በውሸታሞች ዳኞች በውሸት ፍርድ ቤት ለከሰሰች። ወዮላት በጨለማ ተጋረደች፣ ራደች፣ ፈራች፣ ተንቀጠቀጠች። አስፈሪ ድምፅ በረታባት፣ ብርሃን ራቃት፣ ጨለማ በርኖስ አለበሳት። ሲሰድቡት ሲገርፉት፣ መራራ ሞት ሲያጠጡት፣ ደሙን ሲያፈሱት፣ ሥጋውን ሲቆርሱት ዝም አላቸው። ወሰን የሌለው ትዕግሥት፣ መጠን የሌለው ሰው መውደድ፣ የማይመዘን ትሕትና፣ የማይለካ ዝምታ በግፍ እየገረፉት መስቀል አሸክመው ወደ ቀራንዮ ወሰዱት። ኃጢአት ያልተገኘበት ኃጢአተኛ የሚደመስስ ቅዱስ አምላክ መሐሪው ጌታ ሰውን ለማዳን ሲል ተገረፈ። መላእክት የሚያመሰግኑት፣ ፍጥረታት የሚያመሰግኑት፣ የሚፈሩት፣ ሰማይና ምድር የማይችሉት፣ ዓለማት የማይወስኑት አምላክን አሰቃዩት። ምስጢሩ የማይመረመር እንደ መብረቅ የሚያስደነግጥ የክብር ልብስ የሚለብሰውን የመዘባበቻ ልብስም አለበሱት። የሕይወትን ውኃ የሚያጠጣውን ለዘላለም የማያስጠማ መራራ ሐሞትን አጠጡት። መላእክት ያለማቋረጥ ቅዱስ ቅዱስ እያሉ የሚያመሰግኑት፣ በፍርሃት የሚያገለግሉት ኃያሉ አምላክ በክፉዎች ፊት መከራው ጸናበት። በዱላም ወገሩት፣ በጦርም ወጉት፣ በጅራፍም ገረፉት። ምድር እለፊ ቢላት ማለፍ የሚቻለው፣ ሰማይ እንዳልነበር ሹኝ ቢላት ማድረግ የማይሳነው አምላክ የሆነበት ያለውን በዝምታ ተቀበለ። የሰናፍጭ ፍሬ ታክል ቁጣው ቢገለጥባቸው፣ ጥፉ ከፊቴ ቢላቸው፣ በኃይል ክንዱ ቢቀጣቸው፣ ከምድረ ገጽ አትታዩ ቢላቸው ይጠፋሉ፣ እንዳልነበርም ይሆናሉ። እሱ ግን እንደዚህ አላደረገም፣ ዝም አለ እንጂ። ወደ ቀራንዮ እየወጣ ነው። የብዙ የሆኑ ሕዝብ ይከተለዋል። መከራውንምና ሥቃዩን ያዩ ኢየሩሳሌም ሴቶች ደረታቸውን እየደቁ ያለቅሱም ነበር። የኃያሉ ጌታ መንገላታት አስለቅሷቸዋል፣ አሳዝኗቸዋልም። በእንስፍስፍ የእናት አንጀት አልተቻላቸውምና አብዝተውም አለቀሱ። ኢየሱስ ግን እናንተ ኢየሩሳሌም ሴቶች ለእኔ አታልቅሱልኝ፣ መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶች ብፁዓን ናቸው፣ የሉሉበት ጊዜ እነሆ ይመጣልና ለራሳቸውና ለልጆቻቸው አልቅሱ አለ። በዚያን ጊዜ ተራራዎች በላያቸው ወደቁ፣ ኮረብቶችም ሰውሩን ይላሉ። በርጥብ እንጨት እንዲህ የሚያደርግ ከሆነ በደረቀውስ እንዴት ይሆን እንዳለው መጽሐፉ። ክፋት ያልተገኘበት አምላክ በክፉዎች እጅ እየተንገላታ ወደ ቀራንዮ አመራ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በችንካር ቸንክረው በመስቀል ላይ አድርገው ሰቀሉት። ሕዝቡም ቆሞ ይመለከት ነበር። መኳንንት ሆይ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበትም ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘብቱበትም ነበር። በጦር ሲወጉት ቅዱስ ደሙ ፈሰሰች። መላእክትም ቅዱሱን ደሙን እጹብ ድንቅ በሚያሰኝ በሳት ጽዋ ደሙን ተቀበሉት። እጆቹም በችንካር ቸነከሯቸው። ከእጆቹም ቅዱስ ደሙ ፈሰሰ። መላእክትም በጽዋ ተቀበሉት። የታመሙት በእጆቹ አድኗቸዋል። ዓይናቸው የጠፋባቸው በእጆቹ አብርቶላቸዋል። ለምጻሞች በእጆቹ አጽንቶቻቸዋል። በእጆቻቸው የሞቱትን አስነስቶአቸዋል እና ከልጆቻቸው ከእጆቹ የሚፈስ ደም በጽዋ ተቀበሉ። ብርሃን የወለደችው የብርሃን እናት እርሱን አዝራ የተንከራተተች ንጽሕት እናቱ ከመስቀሉ ግርጌ ሆና አለቀሰች። ንጹሕ በሆኑት ጉንጮቿ እምባዋንም አፈሰሰች። አዛኝ ልብ ያላት ለሕዝቡ ሁሉ የምታለቅሰው ከልጇና ከወዳጇ ምልጃ ቅርታና ምሕረትን ለዓለም ሁሉ የምትለምነው አዛኟና ሩሩዋ እናት አብዝታ አለቀሰች። በድንግልና የጸነሰችው፣ በድንግልና የወለደችው፣ በድንግልና ያጠባችው፣ በቅድስና የሳመችው፣ በንጽሕና ያቀፈችው፣ ዓለማት የማይወስኑት በማይመረመር ጥበብ የወሰነችው፣ በድንግልና ያዘነችው፣ በድንግልና በቅድስና ያሳደገችው የዓለም ብርሃን የሆነ ልጇ ተሰቅሏልና ከመስቀሉ ግርጌ ሆና አብዝታ አለቀሰች። የመላእክት አለቆች ከሰማይ ወጥተው አጽናኗት። እሷ ግን ልጇን እያየች አለቀሰች።
ዳዊት በሳት ፈረስ መጥቶ አይዞሽ አላት። እሷ ግን ልጇን እያየች አለቀሰች ይላሉ አበው። ጌታም የእናቱን ለቅሶ ባየ ጊዜ ለደቀ መዛሙርቱ ነዋት እናት ሲል ለዮሐንስ ሰጠው። በቀራንዮ በመስቀሉ ግርጌ ሆነው የመስቀሉን ነገር ለሚዘክሩ ሁሉ በዮሐንስ አማካኝነት እናት ተሰጠች። ፀሐይ ጨለመች፣ ብርሃኗንም ከለከለች። ጨረቃም ደም ለበሰች፣ ከዋክብት ረገፉ፣ መጋረጃዎች ተሰነጠቁ፣ አስፈሪው ሁሉ ሆነ። ክርስቶስም ተፈጸመ አለ፣ ተፈጽሟልና። የሰቀሉት ሁሉ ደስታቸውን ይገልጻሉ፣ ስለ ጀብዱ ያወራሉ። ያስፈራልና ከእኛ ጋር አያብርም ያሉትን ገድለውታል፣ ደስታቸውም ወደር አጣ። እነርሱ በፍቃድ እንደ ሞት አላወቁምና እርሱ ሞቶ ሞትን ድል ያደርጋል፣ እነርሱ ግን ድል ተመትተዋል። እርሱ በሲኦል የነበሩት ነፍሳትን ያወጣል፣ እነርሱንም ይቀጣል። በሲኦል የነበሩት በኢየሱስ ሞት ከሲኦል ይወጣሉ። ገዳዮቹ ግን ባደረጉት ነገር ሁሉ ለዘላለም ያፍራሉ። ክርስቲያኖች ኢየሱስ የተሰቀለበትን ተሰቅሎም መዳን የሰጠበትን ቀን ነገረ ስቅለቱን እያሰቡ ያከብሩታል። ያለቀሱ ማረን ይቅር በለን እያሉም ይማጸኑታል። ነው ነገረ ስቅለቱ የሚታሰብበት የመዳን ቀን ዛሬ ናትና በየአብያተ ክርስቲያናቱ በየገዳማቱ እያሰቡና የተማጸኑ ነው።